ሰላም ጤና ይስጥልን ውድናችሁ የጁና ዩቲዩብ ተከታታዮች በያላችሁበት ሁሉ ሰላም ሁሉ ብዝት ይበልላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ ኦርደር የተደረገው ለሁለት ፐርፐዝ ወይ ለሁለት ምክንያት ነው። ያ ምንድነው? አንደኛው ያረፋ ባህል ነው። ሁለተኛው ደግሞ የልጅቷ ይሄን ኦርደር ያደረገችልን ልጅ ለበህቷ ሰርግ አለባትና ቤቱን አድምቁልኝ ቆንጆ አድርጋችሁ ስሩልኝ ብላ የተንቢጋ ያዘዘችው መጅሊስ እንዲሁም ደግሞ ከኔ ደግሞ የሶላር ፓኔል አዛ ነበርና ስለዚህ የተንቢንም በዛው ላግዛት ብዬ ሁለቱንም ማቴሪያሎች እጅላት ከቻልኩኝ ማለት ነው። እዚች ጋር ከላዩ ላይ ተሰቅዬ ነበር ከፒስታውን ሙሉ በሙሉ የተጓዝኩት ማለት ነው። እና ትንሽ እንቅልፍ ሸለበርጎኝ ነበርና ያው ከደረሰም በኋላ ነው የቀሰቀሱኝ። በጣም ደስ የሚለው ምንድነው ብለካ በአረፋ ባህል ነው የሚተጫጩት ወደ ጉራጌ አካባቢ አሁን ያለነው ሐዋሪያት ማዞሪያ የሚባል ቦታ ነው። ወልቂጤ ከመድረሳችሁ 3 ኪሎ ሜትር ሲቀረው ወደ ሐዋሪያት ማዞሪያ ተብሎ ወደ በሚወስደው መንገድ ትገባላችሁ ማለት ነው። አካባቢ በጣም ደስ የሚለው ሰዎቹ በቃ እንዴት ብዬ ልንገራችሁ በጣም ደስተኛ ነበሩ። እንግዲህ የሶላር ፓኔላችንን ማስቀደም አለብን፣ ኢንስታሌሽኑን ቀድመን መስራት አለብን። ምክንያቱም ቤቱ ከተነጠፈ በኋላ መሰላል ምናምን ስለሚያቆሽሸው ከነጫማችን ለመግባት ስለማይመች መጀመሪያ የሶላር ፓኔላችን 100 ዋት የሶላር ፓኔል በ6 አምፖል ነው ኦርደር የተደረገው ማለት ነው። ስለዚህ የሶላር ፓኔላችንን እየሰቀለን ነው። ለሙሽሪት ቤቱን ድምቅ ማድረግ አለብንና ሙሽሪትም ያው ደስ እንዲላት እነሱም አሪፍ ጊዜ እንዲያሳልፉና አሪፍ ብርሃን እንዲያገኙ አምፖሉን ዋት 12 ዋት የሚይዘውን አምፖል ነው ያደረኩላቸው። በጣም ቆንጆ የሆነ ኢንስታሌሽን የሰራንላቸው። ቤቱም በጣም ቆንጆ ነው፣ አሪፍ ነው። አዲስ ቤት ነው የተሰራው። ቤቶቹም ክላሶቹ ለሳሎኑ 3 ክላስ አለው። እንዲሁም ደግሞ ከበረንዳው ጋራ ፊት ለፊት ካሉት ቤቶች ጋር አጠቃላይ 2 ጎጆ ቤትና 1 በረንዳን ስንጨምር 6 አምፖል ይሆናል ማለት ነው። ይህ የምትመለከቱት በረንዳው ነው። በዚህ ሳይድ ደግሞ አያታቸው የምትኖርበት 1 ጎጆ ቤት አለ። እሱም ቤት ከላይ አድርገን አስገብተንለት ኢንስቶል አድርገናል ማለት ነው። እንደምትመለከቱት ይህንን አምፖል ዳር ያደረግንበት ምክንያት መሃል ላይ የጎጆ ቤቱ መሃል ላይ እሳት ያነዳሉና ገመዱን እንዳያቃጥለው በዳር በኩል አድርገንላቸዋል ማለት ነው። እንደምትመለከቱት ገመዱን በላይ በኩል ነው የወሰድነው እና እዚህኛው ቤት 1 አምፖል አድርገንላቸዋል ማለት ነው። ቀጣይ የሚሆነው ለቤተሰቡ አባል ወይም በደንብ ቤት ላይ ይንቀሳቀሳል ብለን ለሚባለው ወጣት ልጅ ደግሞ ስለ ሶላሩ ምንነት እንዴት መደረግ እንዳለበት እያንዳንዱ ነገር እናስራደዋለን ማለት ነው። አብራችሁን ቆዩ። እዛው ሆነ ተሰማኛለህ። እሺ ቻርጅ ማድረጊያ ናት እቺ። እሺ ሞባይል ኬፖችን እንዲሁም ደግሞ ሬዲዮ ሰክተህ ሙዚቃ ለማጫወት አሁን ሬዲዮ ነው የሚሰራው ሶኬት አለ አይደል? መብራት እዚህ ላይ ሰክተህ ማጫወት ትችላለህ። እሺ ይሄንን መጀመሪያ ይሄው ቀዩ አለ አይደል? ይሄ ቀዩ ይሄው እንዲሰጨምቀው ይከፈታል፣ ስትለቀው ይዘጋል። ስፕሪንግ አለው ማለት ነው። እሺ ስለዚህ እዚህ ጋር ትመጣና ቀዩን በቀዩ ታገናኘዋለህ እንደዚህ። እሺ ጥቁሩን ደግሞ ይሄው አሁን እንዳሳየው ይሄ ጥቁር አለ አይደል? ይሄ ጥቁር ከጥቁሩ ጋር ያው እሺ ታገናኘዋለህ። እዚህ ጋር ይበራል ማለት ነው። እሺ አያው ተጠፋና ይሄው በራ ማለት ነው። ኢንቨርተሩ እየሰራ ነው። ከዛ ምን እናደርጋለን? እዚህ ጋር ሶኬታችን እንሰካለን። ያው ሶኬት ያው ሰራ ማለት ነው። ለምሳሌ ስልክ ይሄው ሰካ ነው ቻርጀር ማለት ነው። የላሳይ እንደገና ነው ቻርጀር ጋር ህፃናትም ሆነ ማንኛውም ነገር እዚህ ጋር መሆን የለበትም። ይሄ መነካካት የለበትም። እየቻርጀ ነው። እሺ አዎ ስለዚህ እዚህ ጋር ህፃናት ምንም አይነት ሰው እዚህ ጋር ባይጠጋጠሩ ነው። እና ይሄንን ይመስላል። አሁን ምንጣፋችን እናንተ ቤቱን ፏን አድርገው ጋሽ ያ አንከመን ወይ እንግዲህ ቀጣይ የምንሄደው ቤቱን ማንጠፍ ፍራሽና ትራስ ነው ኦርደር የተደረገው። እንዲሁም ደግሞ 1 ጥቅልል ወለል ነው ኦርደር የተደረገው። እንግዲህ ቤቱ በጣም ሰፊ ነው፣ ትልቅ ነው። ያው ሰርግም አለባቸው፣ በአለም ደርሷል። እንግዲህ ባንድ ድንጋይ 2 ወፍ አደረጉ ማለት ነው። እንግዲህ ቤቱ እንደምትመለከቱት ይሄው እያነጠፍነው ነው። እያንዳንዱን ነገር ያው ስቴፕ ባይ ስቴፕ
እንቀጥላለን ማለት ነው። ወለሉን አንጥፈን ጨርሰን ቀጣይ ደግሞ የሚሆነው ፍራሾችንና ትራሶችን እያገቡ መደርደር ነው። እንደምትመለከቱት እንግዲህ የሚገርም ከለር ነው የመረጡት ከቤቱ ጋር አንድ ላይ ማች ሊያደርግ የሚችል ወይም ፍራሽና ትራሱን አጉልቶ የሚያሳይ የግድግዳ ቀለም ነው የተቀባው። በጣም አሪፍ ነው፣ ቆንጆ ነው። ያው ብርሃን አለው ቤቱም። ያው አንዳንድ ቤቶች መስኮት ምናምን አይኖራቸውም፣ ትንሽ በጣም ያስቸግራል። የፈለገ ብታነጥፉት የፈለገ አጀስት ብታደርጉት አይመጣም ማለት ነው። ምንም ውበቱ ብዙ ጊዜ ያስቸግራል። ይሄው እንደምትመለከቱት ደግሞ ይሄኛው ከታች የሚነጠፈው የፍራሾችና ትራሶቹ ማች ሊሆን የሚችል ምንጣፍ ነው እንግዲህ ከስር የምናደርግለት። ወለሉን አንጥፈን ፍራሹን ደርድረን ስለጨረስን ይህንን ደግሞ በዲዛይን እናነጥፈዋለን ማለት ነው። እንደምትመለከቱት በጣም ትልቅ ነው፣ በጣም ሰፊ ነው፣ ቆንጆ የሆነ እቃ ነው። እንግዲህ የተንቢ ምንም አይነት ሎካል የሆነ ማቴሪያል አትይዝም፣ ሁላችሁም ታቋታላችሁ። ያው ለመምጣት ብዙ ሞክራለች፣ ግን በጣም የባል ስራ ትንሽ ቢዚ ስላደረጋት አይ እኔ አግዝሻለሁ ችግር የለውም፣ በዛውም የሶላር ገጠማ ስላለ አንድ ላይ ሄጄ አነጣጥፌ ያለውን ነገር አሳውቅሻለሁ በሚል ያው እያገዝኳት እገኛለሁ ማለት ነው። እንግዲህ ቤቱን ከዚህ ወደዚህ ቀይረናል ማለት ነው። እስኪ ሐሳብ አስተያየታችሁን ስጡን። የሶላር ፓኔል እንዲሁም ደግሞ ምንጣፍ ሆኖ በጣም ቆንጆ አድርገን ነው ያዘነጥነው ቤቱን። እንግዲህ እናንተም ሐሳብ አስተያየታችሁን ስጡን። በያላችሁበት ሁሉ ሰላም ሁሉ ብዝት ይበልላችሁ። የዛሬ ቪዲዮ ይሄንን ይመስላል። በጁና የሶላር ፓኔል ቤታችሁን ያድምቁ፣ በተንቢ መጅሊስ ደግሞ ቤታችሁን ያሸብርቁላችኋለሁ። በያላችሁበት ሁሉ ሰላም ሁሉ ብዝት ይበልላችሁ። በድጋሚ ለአረፋ ባህል እንኳን በሰላም አደረሳችሁ ላለው ቪዲዮዬ ይሄንን ይመስላል። ቀጣይ በሌላ ቪዲዮ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቴንክ ዩ